ኖ ማለትን ማወቅ አለባት። ኖ የምትፈልገውን ነገር ያመነችበትን ነገር ኖ። ባል ላይ ሲሆን ግን አበሻ ስለሆነን ወንድ ሲሆን እንደ ነውር ስለሚቆጠር ወንድ ሲሆን ብቻ እሺ ትበል ቤተሰቦቿን። ትምህርት ከሆነ የፈለገችውን ትማር። ቤተሰብ ይሄንን ፊልድ አታጠኝም ቢላት እምቢ ብላ ጥሳ ቤተሰቦቿን ታጥና የፈለገችውን ታድርግ። ወንድ ላይ ሲሆን ግን ወንድ ነውር ነው። በወንድ ጉዳይ ምናምን እኮ አይደለም። አሁን ለምሳሌ ኮምፔር አሁን አንቺን ልጠይቅሽ ኮምፔር አሁን ለምሳሌ ሳይመንን እና ኑኑን ኮምፔር አድርጊያቸው ኮምፔር አድርጊያቸውልሽ ዋትስ ኮኔክተሪ ምን ይኸውልሽ ለዚህ ልጠይቅሽ እኔ ደግሞ አሁን ወሪምና ሳይመን እና ኑኑ ከአንድ ማህፀን የወጡ ሁለት እህትና ወንድሞች ኮምፔር ለምሳሌ ይኸውልሽ እንገርሽ እኔ አሁን አንቺ አሁን ማለት ነው ቤተሰቦችን አንዳንድ ጊዜ አንዳንድ ሰው ስስ ጎኑ ነው ቤተሰቡ ከምንም ነገር ጋር ኮምፔር ማድረግ አይፈልግም። እናትና አባቱ ስስ ጎኑ ነው ገባሽ? ስስ ጎን እነሱ እኮ ናቸው ራሳቸውን ኮምፔር ያደረጉት። ሪምዬ እሷ እኮ አይደለችም። ባሏ እኮ አይደለም ወይ አንቺን ወይ እኔን ወይ ቤተሰቦችሽን ምረጭ እኮ አላላትም ባሏ። ቤተሰቦቿ ናቸው ራሳቸውን ከባል ጋር ዝቅ አድርገው አወዳድረው እነሱ ሲያወዳድሩ አሁን ለምሳሌ እነሱ ልጨርስ ማሬ እነሱ ሲያወዳድሩ አንቺ ነሽ የሚበልጥብሽን ውስጥሽ ላይ ቦታ ያለው የሚበልጥብሽን ቹዝ የምታደርጊው አይደለ? አንቺ መራጭ ነሽ። መራጭ ታዲያ ቤተሰቦቼ የኔን ውስጧ ምን ይፈልጋል ልቧ ምን ይፈልጋል ሳያዩ የእነሱን ብቻ በቃ እነሱ አንቺ እቃ ነሽ እኛ ያመጣነውን ነው የምታገቢው ሲሉ ሳያስቡልኝ እኔ ብቻ ላስብላቸው። በእኔ አመለካከት ማሪ በእኔ አመለካከት አንቺ ብትሆኝ ምን ታደርጊያለሽ ትላሽኝ ጥያቄ አሁን ምንም አንድ ቀንም ከወደድሽው ሰው ጋር በይ ምንም በይ የትኛውንም ነገር ልጆች ላይ ተጨኛለሽ በይኛ የትኛውን በይልኝ የሚበልጥልኝ ምን እንደተቀርሽ ማሪ ሰዎች ያመጡልኝ ነው ምን ገባ ከዛ ደስተኛ ለመሆን እሞክራለሁ። ደስተኛ ከዛ በኋላ ላለው ነገር ደስተኛ ለመሆን እሞክራለሁ። ደስተኛ ካልሆንኩ ይቀራል። መድረኩን ሙሉን ያዝነባቸው ሪምሻ ለማርታና ለሱፐርማም ናት ቀድማ የገባቸው ሱፐርማም እንዴት ነሽ? ምን ላድርግ ጉልበተኛ ሙሉ መድረኩን ተቆጣጠረች። ለሌላው እድል አስቀማል አይደለም እኔ አሁን ስትፈታተኝ ታቡዬ ይሄ ጥያቄ እንደሚፈታተኝ እድል ስጫቸው። ኧረ ስለ ጉልበትሽ አምላክ ሌሎቹ የሚያወሩ ስለ ጉልበትሽ አምላክ። ሌትስ ጎ ሱፐርማም ወይ እንዴት ናቸው? አለን። እንዴት ነሽ? ደህና ነኝ። እየነዳሁ ነው ገትገጭታትን ምክንያት እንግዲህ አየሽ የሰው ሁሉ ህይወት እንትን እድል ይለያያልና ዋናው ነገር የኔ የደረሰብኝን ነው። አሁን ለምሳሌ እኔ በልጅነቴ ነው እዚህ ሀገር የመጣሁትና ከዛ እዚህ መጥቼ ለእናቴ ስነግራት ያው ከዚህ ቤት ሃይማኖት አይወራም ግን በእኔ ህይወት ያለውን ነው እና ለእናቴ ስነግራት እኔ ልጄ ከዚህ ሀገር የለሽ ከዚህ ሀገርም ብትኖሪ አንቺ የተስማማሽ አንቺ የሚስማማሽ ከሆነ እኛ አንቃወምሽም። ምክንያቱም አንቺ ነሽ አብረሽ የምትኖሪው። አንደኛ ቤተሰብ ለአንቺ መምረጥ የለበትም። ለአንቺ ቤተሰብ ሆኖ ቤተሰብ የሆነው ኑሮሽ ጥሩ ከሆነ እሺ ማለት አለበት እንጂ ለአንቺ ቹዝ ማድረግ የለበትም። ምክንያቱም የምኖረው እኔ ነኝ፣ ከሰውየው ጋር የምኖረው እኔ ነኝ። ሲጀመር እነሱ ለእኔ መምረጥ የለባቸውም። ከተስማማት እሺ ከተስማማሽ ነው ማለት ያለባቸው። ለእኔ ቤተሰብ ነው አትቆርጨውም። ግን ለእኔ የተባልኩት ለአንቺ ከሆነልሽ እኛ ከኛ ጋር አትኖሪ፣ ዘላለም ከኛ ጋር አትኖሪ፣ ትዳር አድርገሽ እንድትኖሪ እንፈልጋለን። ለአንቺ የሚጠቅምሽ ጥሩ አድርጎም ያኖርሽ ከሆነ የሚያከብርሽ የምትተባበሩ ከሆነ ብልናያዊል ለእኔ ማለት ነው። እና ከዚህ ሀገር የሆነ ካዝን አለኝ ከእሱ ጋር እኖር ነበር እና ከሆነ ልጅ ጋር ስንተዋወቅ አስተዋወቋቸው ማለት ነው። እና አልፈለጉም እኔ ከሱ ጋር ወጣው ማለት ነው። እና እድሌ ሆኖ ጥሩ ባል ያገኛል። ብቻ ጥሩ ባል ያጋጥማችሁ፣ ጥሩ ሁኑ። ጥሩ ከተገናኘ ዊን አድርጋችሁ ትኖራላችሁ። አፍኮርስ ቤተሰቦች ናቸው እና ሳስተዋውቀው አልፈለገም። ከዛ ባለቤቴ ምንድነው እነሱዎች ደስተኛ አይደሉም አለኝ ማለት ነው። እኔ እንግዲህ አስተዋውቂያቸዋለሁ እነሱ አልፈልጉም ብዬ ተሞክሮናል። ሞክረሽ ነው የምታየው። አብረን መኖር ጀመር፣ ተስማማን፣ ኖረን ይኸው እስከ ዛሬ ከባለቤቴ ጋር 24 ዓመት ነው በትዳር ኖረን። መቶ ጠይቆኝ አያውቁም። በቃ ደስተኛ አይደሉም ለእኛን እምቢ አለች ብሎ ማለት ነው።
እና እኔ ባል ያልኩት ምክንያት ለዛ ነው። ቤተሰብ በተለይ ጥሩ ቤተሰብ ከሆነ ለአንቺ መምረጥ የለበትም። ምክንያቱም የምትኖሪው አንቺ ነሽ። ዶርሽን ዘግተሽ ቆልፈሽ የምትኖሪ ከሰውየው ጋር አንቺ ነሽ። እነሱ ከውስጥ አይኖሩም አይደለ? ለዛ ነው እኔ ባል ያልኩት። ምክንያቱም አብረን የምንኖረው እኛ ነን፣ እነሱ አይኖሩም። እነሱ እንዲያውም ችግሩን መቀበል አለባቸው። ከኛ ጋር አትኖሩም። አንቺ ምርጭ ለአንቺ ከሆነ ክፉ ከመጣ መቀበል አለባቸው። ደስታ ከሆነ ደግሞ አብሮ መደሰት አለባቸው። እና ለዛ ነው እኔ ባል ያልኩት። የሆነ 4 ዓመቴ ከባሌ ጋር 4 ልጆች ወልደን እንኖራለን። ቤት ስንገናኝ ከዛ በቃ ሀይ ነው የምንባባለው እንጂ መጥቶ ጠይቆኝ ያው። ስለዚህ ለቤተሰብሽ ለአንቺ የማይደሰት ከሆነ በደስታሽ የማይደሰት ከሆነ በክፉ ነገርሽ ባሌ እንኳን ቢያባረኝ ኦኬ ተቀብለው ሌላ ትዳር ሌላ ኑሮ እስከማገኝ ወይ ራሴን ችዬ እስከምኖር ነው አይደል ቤተሰብ የሚጠቅመው እንጂ ከእነሱ ጋር ዘላለም አትኖሪ። የራስሽ ኑሮ አለ፣ ኑሮ ይቀጥላል። እና ለዛ ነው እንደዛ ያልኩት እኔ እንግዲህ አዶን ነው እና አሪም አዶን ነው። ቤተሰብ ነው፣ ግን የማታውቂው ሰው ጋራ ገና ተሞክሮ ነው ገብተሽ አይተሽው ነው ስትኖሪ ነው የምትታወቂው እንጂ ውጭ ሆነሽ ተፋቅረሽ እና ውስጥ ስትገቢ አንድ አይደለም። ጸባያችን የምንታወቀው አብረን ስንኖር ነው አይደል? አብረን ስንኖር ነው። እኔ እንደዛ ነው የገጠመኝ። ደግሞ እንደዛ ነው መሆን ያለበት። ቤተሰብ እሱን መምረጥ የለበትም። አንቺ ከተስማማሽ እሺ እንቀበላለን፣ አንቺ ካልተስማማሽ እንቀበልሻለን። ቢካዝ እኔ ነው የምኖረው ሀቡ ከሱ ጋር አይደል? ከሱ ጋር የምኖረው እኔ ነኝ፣ እነሱ አይኖሩት ኑሮው። እኔ ለዛ ነው እንደዛ ያልኩት። እናመሰግናለን ሱፐርማም። ግን እኮ እሺ እናቴ አውራ አንዴ ልጠይቃት እሷን ሪምን ሳልጠይቅሽ ነው እሷን የምጠይቀው። እኔ እኮ ስንት ሰዓት ጥያቄ የለኝም። እሷ ስላወራሽ ልጠይቃት። አንገበግብሻለሁ ጨርሽ ከእሷ ጋር ከዛ እሷ እንትና እሷ ስላወራች ልጠይቃት። አሁን እኮ እሷ ኦልሬዲ መወሰን ከብዷት ነው የመጣችሁ እዚህ ጋር። አንቺ ወስነሻል የራስሽን ውሳኔ ገባሻ? ልጅቷ ግን አሁን ቤተሰቦቿም አሉ። የአንቺ ሳይሆን የልጅቷ ነው። ምን ትወስን ነው? ያኔ ባሏን ትምረጥ እንደዚህ እንቅጭ አድርገሽ እኔ ደግሞ ምላት ገብታ ትሞክረው አለች እኮ እኔ መረጥኩኝ ኦልሬዲ። እኔ እንደኔ ታርግ እኔ እኮ ሀቡ መቶ ባለቤቴ ሲወስደኝ ባለቤቴ ያልኩኝ ገና ሳንገናኝ ማለት ነው። ምንም ግንኙነት አይኖርም። እንትን ሲሉ ፊታቸውን አጠቆሩ። አንዳንዴ ደግሞ ቤተሰብ የጥቅም ቤተሰብ አለ። ሶሪ ይቅርታ፣ አብረሽ እንድትኖሪ የእነሱን እንድታረጊ በቃ ከእነሱ ጋር ስትኖሪ መከራ ነው። ትዳር የላት ምን የላት ከሰው ጋር ተደረባ ምናምን ይልሻል። ብዙ ነገር አለ። ራስሽን መቻልን የመሰለ የለም። እኔ ለልጅቷ የምነግራት ተሞክረው ቤተሰብ መርጠው ቆመው ቀርተው አሁን ቤተሰቦቻቸው ምን ነው የዛኔ ለመጣው ሰው በዳርናት ኖሮ የው ቆማ ቀረች ልጃችን እያሉ ነው። ስንት ቤተሰብ በቃ ማንን እኔ አሁን ማለት ነው ቆመው ቀርተው ስንቶቹ ከዛ ከቤተሰብ ጋር ተሰለቻችተው ስንት አለ። እና እኔ የምላት ሪም ትክክል አይደለም። ምክንያቱም እሷን እንዴት ነው አባውን ስደይት ምናምን ስትወጪ ተወጂዋለሽ። አሁን ይባለኝ ስወደው ገና ሳየው መልኩን ነው የወደድኩት። ግን አቢዩዝ ይሁን ምን ይሁን አላውቅም። ይዶን ነው አብረሽ ካልኖርሽ ገባሽ? ሳየው ወደድኩት። በቃ ሰው ነኝ እና ተሞክሮ መሞከር አለባት። እናት አባቷን አለ መምረጥ ያለባት። እንደውም እናት አባት ከሆነ እህት ከሆነ እህታችን አንቺ ከወደድሽው ጊዜና ሲሞክሪው ካልሆነ ደግሞ እኛ ወልካም እንቀበልሻለን አይደል? ሀቡኔ እንደዛ ነው የሚሰማኝ። ጊዜ ይሁ ጸባዩን ይሁና ከቀጠልሽ እሰይ ደስ ይለናል፣ መተን ጠይቅሻለን። ካልሆነ ደግሞ ተመጫልሽ ወደኛ ኒሮ ደግሞ ወደ ላት ምስኩም እስከምትቀጠል እንጂ እንዴት ብለሽ ቤተሰብ ባሉ እንዴት ትኖሪያለሽ? ብዙ ጊዜ ደግሞ ቤተሰብ አሁን ልጅቷ ተሞክረው አሁን ሞክራ ነው የምታውቀው። ሁላችንም ሞክረን ነው። እኔ እድሌ ሆኖ አንድ ባል ሞከርኩ፣ በዛው ቀረ፣ በዛው ይጨርስልኝ በሉና ጾለት አድርጎ። ስለዚህ አይታወቅም፣ ሰው ይቀያየራል። እና እሷ ቤተሰቦቿን ትውደድ። እንዴ አላም ቤተሰብ ግን አብረሻት ኖሪማ እንዴት እነሱ የመረጡልሽን ትተሽ አሚን ለምሳሌ አንቺ ጥሩ ሆኖ ሳትሞክሪው የእነሱንም ሳትሞክሪው ገብተሽ አቢዩዘር ቢሆንስ? ኦኬ መጀመሪያ አቢዩዘር ከሆነ ትፋታና እናትና አባቷ ቤት ትቀመጣለች፣ ታረጃለች። ከዛ በኋላ ከወር በኋላ ሪም ሸክም ነው የሚሆኑ። በቃ ይሰለቻሉ እኮ ሰው እኮ ይሰለቻል። እንዲያውም መቶ የሆነ ሰው ቤተሰብ መጥቶ ቢቀመጥብኝ ሰው ነኝ ሰለች እችላለሁ፣ ሰለቻለሁ። ለሆነ ቀን አስቀምጥሽ እችላለሁ፣ 6 ወር 1 ወር። ከዛ በኋላ ደግሞ እንደ ችልጅ አትወጣም እንዴ እላለሁ። ከምሬ ነው። እህቴም ቢሆን እላለሁ። እንደዛ አይደለም እኮ ጥያቄው እንደዛ አይደለም።
ለምሳሌ ነው የምልሽ። አሁን እሷ እንደሱ የመረጡላትን አግብታ ወዲያው እንደዛ ከሆነማ ፍቅረኛቸውን አግብተው እየተጠናገሩ እየተጠፈጠፉ የሚኖሩ ብዙ ሴቶች አሉ። አፍቅረው ወደው ገብ ለምን ትኖራለች? የራሷ ምርጫ ነው። ማኖር ያላት የራሷ ምርጫ ነው። እያጠናገራት እኮ የምትኖረው ፍቅር ሆኖባት ነው ብዬ በቃ ይሄም ደግሞ ቤተሰቦች ሆኖ ነው ገባሽ? ይሄም ሰው አንደገ ነገር ሻውዬ እኔ የራሴ አመለካከት ነው። ሰው የራሱን አመለካከት ማራመድ ይችላል። ፍቅረኛውን አፍቅሮ ለፍቅረኛ ተጠናግሮ የሚኖር ሰው ባለበት ዓለም ለምን ቤተሰብሽ መረጥሽ ደግሞ ማለት አይቻልም። የነፃ ውይይት ነው ሀቢብቲ። በዚህ በሰለጠነ ዘመን ማንም ማንንም ትክክል አይደለህም ማለት አይችልም። ሁሉም ሰው በራሱ አስተሳሰብ ትክክል ነው። ማንም ቤተሰብሽን ለመረጥሻለሽ የለም። ጎበዝ ቤተሰብሽን መረጭ፣ ጥሩ ነው። እኔ ይኸውልሽ ስለ እውነታው ነው የምንነጋገረው። ይኸውልሽ አንዳንዴ እኛ ሰዎች የሆነ የምናስመስለው ነገር አለ አይደል? እኛ ሰዎች በተፈጥሮ ግን ስንሄድ ሪያሊቲውን ግን ስንሄድ ሲጠና ራሱ ጎግል ላይ ራሱ አቨሬጁን ገብታችሁ ብታዩ አብዛኛው ሰው ለፍቅሩ ብሎ ቤተሰቦቹን ጥሎ ይጠፋል። እሱ አብዛኛው ገጠር ጀምሮ እንኳን ከተማ የሰለጠነ ከገጠር ጀምሮ ለፍቅሯ ብላ ቤተሰቦቿን ጥላት እሱን ይኸውልሽማ አንድ ጊዜ እሱን ማለት ነው። ይሄን ይኸውልሽ እንገርሽ ስለ እውነታው ደግሞ አይ ሀቡ አንዳንድ ጊዜ ደግሞ ማለት ነው ይሄ ማስመሰል ሳይሆን እሱ የሚገባሽ መቼ እንደሆነ ታውቂያለሽ ወይ? በራስሽ አግብተሽ ያ ነገር ሲከሰትብሽ ወይ ከቤተሰብሽ አካል የሆነ ሰው ስታጪ ምናምን አይ ኖ ማሬ ትክክል ነሽ እንድላት ብቻ ነው የምትፈልገው። እንዳወራ ማስመሰል አይደለም። ማስመሰል ከሆነ ማስመሰል ነው። ምን ያልኩት ማጆሪቲውን ያልኩት እንዴ ማጆሪቲ ይኸውልሽ፣ እንደ ማጆሪቲ ደግሞ አብዛኛው ሰው ደግሞ ለቤተሰቡ ማች ከሆነ መመስከር አለብን። አውቆ ይላል እንጂ ይኸው ማጆሪቲው እየጠፋ አይደል እንዴ? አፍቅሮ ከቤት እየኮበለላል እንዴ? ከገጠር እስከ ከተማ ድረስ ለፍቅረኛቸው ብሎ ቤተሰቦቻቸውን ጥሎ እየጠፉ አይደል? ለፍቅረኛቸው ብሎ ቤተሰቦቻቸውን ጥሎ ይጠፋሉ። ግን ሲያስመስሉ እኔ እንዲህ ቤተሰቤ እኔማ በቤተሰቤ እንዲህ ምናምን ይላሉ። ግን ታሪኳ ሲጠና ከቤተሰብ ጋር ምን አሁን አንቺ ራሱ ማለት ከቤተሰብ ጋር ኮምፔር የሚደረግ ነገር አለ ብለሽ ታስቢያለሽ? በራስሽ ምንም አይነት ነገር ከቤተሰብ ጋር ኮምፔር አይደረግም። ግን ቤተሰብ ራሱን አሳንሱ ከፍቅረኛ ጋር ኮምፔር ካደረገ ማንን ትመርጫለሽ ነው? እኔ ልንገርሽ እኔ ይኸውልሽ እኔ ማለት ነው በአንቺ ሀሳብ አንድ ነገር ልንገርሽ። አሁን የኔ ቤተሰብ ለምሳሌ ወይም ደግሞ የልጅቷ ቤተሰብ በቁርጥ አድርጋ ማለት ነው እኛ ስጀምር ካደግን በኋላ ለስራም ለስደትም የትም ሀገር ይልኩናል ቤተሰቦቻችን። ኦኬ ለመስራትም ሆነ ለምን ነገር ይተውናል፣ ይለቁናል። ኦኬ ለምን ለቤተሰቦቻችን መኖር ስላለብን እኛ የሚገባቸውን እንሆንላቸዋለን። ቤተሰባችን ከማንም በላይ ነው። ገባሽ? የምንኖርላቸው ምንም የምንሆንላቸው ለእነሱ ነው። ሁላችንም አረብ ሀገር ያለ በሙሉ ማለት ነው። ወላሂ ነው የምልሽ። ግን ማለት ነው በእንደዚህ በትዳር ደግሞ ከሆነ አንቺ እንዳልሽው እኔ አባቴን እናቴን ቁጭ አድርጌ እኔ እንን ካላገባው ሞቼ እገኛለሁ ብዬ እኔ ራሴ የምር ላጠፋ ብነሳ እሱን ካላገባው ራሴን አጠፋለሁ ብዬ መድኃኒቱን ቢይዘው ሙቺ አታገቢም ይሉኛል። ለምሳሌ መልስ መልሽልኝ። አይደለም እና አሁን እኮ የተባልሽው ምን እንደሆነ ታውቂያለሽ? አሁን አንቺ አሁን ነው አሁን እንደዛ ማለት ነው እናትና አባትሽ አንቺን ከፍቅረኛሽ ጋር ያደረጉሽ ነገር እንደዛ ነው ማለት ነው። አንቺ አሁን ማንን ትመርጫለሽ? አንቺ እናትሽና አባትሽ ነገር ትመርጫለሽ? እኔ ባሌን የምወደውን እመርጣለሁ። እንዲወዱት አደርጋለሁ። አሁን ሱሱ ይሄን አሁን የጠየቅሽኝን ጥያቄ ፍቅረኛሽ እዚህ ጋር ቆሟል። እናትና አባትሽ ደግሞ እኔ በቃ ልጅሽ አይደለም በቃ እንደሞት ቁጣሪ ብለሽ ማንን ትመርጫለሽ? እኔ ደግሞ ራሴን አጠፋለሁ እላቸዋለሁ። እነሱ ምን ይመርጣሉ? ይኸውልሽ እንደዚህ አይነት አይደለማ፣ እንደዚህ አይነት ቱዝ አይደለማ ይቀረበልሽ። እነሱ የሚሉት ቤተሰብ ቆርጦ አይጥልሽም። ስጋ ነው ጥሎ አይጥልሽም። ምንም ራሴን አጠፋለሁ ትያቸው እና ሱሱን ይዘሽ ያልሽ ራሴን አጠፋለሁ ትያቸውና አጥፊ ካሉሽ ራሴን አጠፋለሁ። እነዚህ ቤተሰቦች አይጠቅሙሽም። ቻው ብለሻቸው ነው ሄደሽ ያንን ነው የምልሽ። እኔ ሆነ ጥያቄ ጠየቁት ለመሰለሽ ይዘሽ ጠጣለሁ ብለሻቸው ጠጭ ካሉ ቴንኪው እናንተ መርዙን ብጠጣ ሬሳዬን አንስታችሁ ልቀብሩት። ስለዚህ ሀቡ ይሄ ይኸውልሽ አንድ ነገር ልንገርሽ። እሷን ይሄንን ጥያቄ ልጠይቃት አንዴ ይኸውልሽ እናትና አባትሽ በቃ እንደሞት ቁጣሪ የለሽም ከሚሉሽ እና ፍቅረኛሽ መጥቶ በቃ መድኃኒት እንደሚጠጡ ቁጣሪ ያ ማለት የሉም ቤተሰቦችሽ የሆነ ቀን ስትቆሚ የሆነ ቀን አንድ ነገር ልንገርሽ ትዳር ስትመሰረች ቤተሰቦችሽም ነው አብረው የሚጋቡት ታውቂያለሽ አይደለ?
ያ የምኖረው ግን እኔ ነኝ፣ እነሱ አይኖሩም። ይሄ ተገንጥዬ እኖራለሁ፣ ይኸውልሽ ንገርሽ፣ ይሄ ተገንጥዬ እኖራለሁ ምናምን፣ ይሄ የዘመኑ አባባል ነው። ማነው ባልና ሚስት አንድ ላይ ከአባትና ከእናቴ ጋር ነው እንደምኖረው? እኔ አይደለም። ይኸውልሽ አየሽ፣ ይሄ አመለካከት ነው ያልኩሽ። ለምሳሌ አንድ ላይ ነው የምትኖሩ ስልሽ ቤተሰብሽም አብሮ ይጋባል ማለት ነው። እኔ ሳገባ የእኔ ቤተሰቦችና የእሱ ቤተሰቦች ራሱ አብረው ይጋባሉ፣ ይዛመዳሉ። ገባሽ? የሆነ ተገንጥለሽ የሆነ ቀን ትኖሪና ኢንኬዝ እንኳን የሆነ ነገር ቢፈጠርብሽ ልጆች የሆነ ነገር ቢሆኑ ምናምን ብቸኛ አልባ ማለት ነው፣ ሰው አልባ አይደለም። ቤተሰብ ደግሞ ተቋም ነው። ነገር ግን የአንቺ ቤተሰብ ጥሎ አይጥልሽም እንዴ? ንግግር ነው። እርግማን እንኳን በቤተሰብ ንግግር አይደለም። እናትሽ እንኳን ተናዳ ብትረግምሽ፣ ተናዳ ተበሳጭታ ብትናገርሽ ከደቂቃዎች በኋላ ቤተሰብ ይቅር በለኝ ብለው ለልጆቻቸው የሚጸልዩ ቤተሰብ ነው ያለን። ሁሉም ቤተሰብ ቆርጦ ጥሎ የሚጥል የለም። እኔ በዚህ አምናለሁ። ምንም ብታቀሽ አይተውሽም። ቆርጦ ይጥላል ምናምን አይደለም እኮ ጥያቄው። ቆርጦ ይጥላል በኋላ እድሜ ልክ ይቅርታ እየጠየኳቸው ስካድማቸው እኖራለሁ። ገባሽ? እነሱ ጨክነው አይጨክኑም በልጆቻቸው። እሱ አንዴ ላውራ የእኔ እናት። አሁን የተጠየቀው እኮ ከትዳር በኋላ ስላለው ነገር አይደለም። ከትዳር በኋላ ስላለው ነገርማ ማለት ነው ከተመቸሽ ታገቢያለሽ፣ ከተመቸሽ ትፈችዋለሽ ብዬ ሳውራ ሀቢባ ቅድም ምን አለችኝ? እኔን ከዛ በፊት ነው ብላኛለች። ገባሽ? እንደዚህ ብላኛለች። ከዛ በፊት ነው። አሁን በቃ አሁን ምረጪ ነው የተባለሽው። በቃ ምናምን እኮ አይደለም። እካድማችኋለሁ ምናምን አይደለም። እካድማችኋለሁ ማለት እድሜ ልክሽን ትካድሚያለሽ። ግዴታሽ ነው እሱ። ገባሽ? ቀስ ምናነሽ ትካድሚያቸዋለሽ። አሁን ምረጭ ነው የተባለሽ። በቃ ምርጫ ነው። ምርጫ ቀረበልሽ። የማስመሰል እነሱ ለምን እሱ ነው ያንን ያ ወንድ እንዳገባው የፈለጉት ወንድ ለምን ፈለጉት? ምክንያት እኮ አልተሰጠንም። በቃ ምክንያት ይሄንን ነገር አስባለ እጠይቃቸዋለሁ። ምክንያታቸው ለምን ጥያቄውን አጠር አድርገሽ ተናገሪ። በቃ ጥያቄውን አጠር አድርገሽ እንደዚህ ነው ምክንያት ነው እንትን አይደለም አይደለ? ከልጅነት ፍቅረኛሽ እና ቤተሰብ ካመጣልሽ ማታቂው ወንድ አይደለም። የልጅነት ፍቅረኛሽን ከመረጥሽ ቤተሰቦችሽ ከዚህ በኋላ ልጃችን አይደለሽም ብለው እኔ ልናገር። አንድ ሰዓት ጠበቅኩኝ እኮ ሰዓት እያየሁ ፍትህ ለማርታ እያሉ ነበር ኮመንት ላይ ራሳቸውን ነው። እኔ እኮ በጣም እንደው በራሳችሁ ጊዜ ታቆማላችሁ። ሪም ግን ለክርክር አንደኛ ነች። አይደለም ላመንኩበት ነገር አንድ ነገር ልንገርሽ ሀቢባ፣ እንደዚህ ሰማይ ተቀዳ ብትውጠኝ ማንም ሰው እዚህ ጋር ቢፈነዳ ካመንኩበት ያንን ነገር አመንኩበት ነው። ግን ማለት ነው ሪሚ ሁሉም ሰው ላመነበት እንዳንቺ ነው። አንቺ ብቻ ሳትሆኚ ሁሉም ላመነበት እንዳንቺ እኔ ልናገር። አንቺ ጥያቄው ከኔ ጋር እንዲገባሽ እኔ ልናገር በደምብ ስላዳመጥኩ። ይቺ ልጅ ይህንን ልጅ የምታውቀው ባጭሩ ነው የምናገር። ይቺ ልጅ ይህንን ልጅ የምታውቀው ልጅ ሆና ነው። አረብ ሀገር መታ ስትሄድ ግንኙነት አላቸው በስልክም ሆነ በመሴጅም። ስትገባም ስራ አቁማም ስትገባ ስለሱ ነው ይቺ ልጅ የምታስበው። እሱም የሚያስበው ስለሷ ነው። ከገባች በኋላ ግን ቤተሰቦቿ እኔ ይህንን ልጅ ላገባ ፈልጋለሁ ልጅ ያለ ስትል አይ እኛ ያዘጋጀንልሽ ልጅ አለ እሱን አግቢው ነው ባጭሩ። አንድ ሰው በልጅነቱ ያየውን ልጅ አንድ ሰፈር ይኖሩ የነበሩ ልጆች የሚተያዩ ፍቅራቸውን ያልተገላለጹ መሀል ላይ የተለያዩ በሆነ አጋጣሚ ተገናኙ። ያንን ፍቅራቸውን አሳደጉ አይደለም ቤተሰብ። አሁን መጨረሻ ላይ እርሜሽ ጥያቄ ቤተሰብ ማን ነው? እሱን ጠይቀችው። ቤተሰብ ለምን ያንን መረጠ? እሱ ሁላችንም አናውቅም፣ ልጅቷ ስላልገለጸችው ማለት ነው። ግን እኔ ባል ብያለሁ። እኔ በማምነው እምነቴ ባልን እናትና አባትን ትተህ ከባል ጋር ተጣበቅ ነው የሚለው። ስለዚህ እኔ ይሄኛውን አሁን የምኖረውን እንኳን ባሌን ስኖር ቤተሰቦቼ መርጠውልኝ አይደለም። እኔ እና እሱ ተያየ፣ ፈለግኩት፣ ፈለገኝ፣ ተጋባል። ግማሽ ቤተሰቦቼ ከኔ ጋር አልነበሩ እና እኔ ቤተሰቦቼን ብዬ ይህንን ከእሱ ጋር ምኖረውን ህይወት የምካፈለውን ገላዬን ከፍቼ ማሳየው ልብሴን አውልቄ ቤት ውስጥ ፍሪ መሆንለት ሰው እሱ እንጂ ቤተሰቦች አይደለም። ወንድምና እህቴ ጋር ሆኜ ነፃ ሆኜ እንደዛ ማላረጋቸው እነሱ ዛሬ አታግቢ ስላሉኝ እኔ ያስቀመጥኩልሽ አንድ ሰው አለ። ያን ሰው ለምን አስቀመጡት? እኔ ሳልወደው ሳላቀው ለምን አስቀመጡት? ሰው ያላየውን ሰው እንዴት ይወደዋል? የማያውቀውን እንዴት ይቀበላል? በመጀመሪያ ደረጃ ማለት ነው። ቤተሰብ
አይ ዶንት ኖ። አሁን እኔ ሪም ቤተሰብ ብላለች። ይሄ አልቃወማትም። የእሷ ከቤተሰብ ጋር ያላት ቁርኝት ነው። ማርታ ሊቤራ ጋር ደግሞ ስትመጡ እኔ ባሌን ነው ማስቀድመው። አውቀዋለሁ፣ ይቺ ልጅም ታውቀዋለች። ምንድን ነው ማርታ ምሰጭኝ አስተያየት በሀቢባ በኩል ብትለኝ፣ ባልሽ ምረጪ። ከልጁ ጋር ነው የነበረችው፣ ታውቀዋለች፣ ታየው ነበር። ከዛ የምትኖር ሰው እኔ ማይገባኝ የኛ ሀገር እንትን ምንድን ነው፣ ልክ አንድ ሰው ሲጣላ ቤተሰቤን ብሎ ይሮጣል። ቤተሰቤ ጋር ብላችሁ ሮጣችሁ እውነት ጥሩ ፊት አይታችኋል? እኔ ለእኔ ውሸት ነው። ቤተሰቤ ጋር ብላችሁ ብትሄዱ ለ2 ቀን ከዛ በኋላ መች ነው የምትሄድልን? እላያችን ላይ ተቀመጠች፣ ኦር ላያችን ላይ ተቀመጠ። የገባው ሰው ራሱ ስትረስ ነበር። ማርቲ አሁን እኮ እያስመረጡሽ ያለውሽን እድሜ ልክሽን አብረሽ የኖርሽባቸው እናትና አባትሽ ናቸው እኮ ሪምዬ። አንቺ አሁን በጣም እናትና አባትሽን ስለምትወጪ እኔ በጣም የተረዳሁሽ። አሁን በጣም ከእናትና ከአባትሽ ጋር ኮንታክት አለሽ። እኔ አም ሀፒ እንደዛ ሲሆን ሁላችንም እናትና አባታችንን እንወዳለን። የእሷ ይለያል ስትናገር እዚህ ጋር አሁን እኔ እናትና አባቴ ነው ዳለ ሀቡዬ። አይ ይሄ ሁሉም እንዳስተሳሰቡ ይለያያል። ሁላችንም እኮ እሱን እኮ ነው የምልሽ። ግን ሀቡ ቆይ አሁን እዚህ ጋር ምን ሲሉሽ አንብቤ ያለው ሀቡ ስላገባች ነው ሱሱ ስላገባች ነው ብለዋል። ኖ ከማግባት ያየነው ነገር አገባን። ከማግባታችን በፊት ግን ያየነው ነገር አለ የለም? አይተናል እኮ። እኔ ፊታቸው ጥቁር ነበረ ይዤው ስሄድ። ስለዚህ የእነሱ ፊት ጠቆረና ማርታ ሊቢራ ይሄን ሰው ትታ ለእነሱ ብላ ሌላ እነሱ ያዩላትን ታገባለች። ይህ ዘበት ነው። እኔ ማላውቀውን ሲያስቀመጡልኝ ኢቨን እንኳን እኔ አንድ ጥያቄ ያለኝ፣ ቆይ አንድ ቤተሰብ ለልጁ ለወንድ ልጃቸው አይመርጡም፣ ሁሌም እንዲመርጥ ይፈቅዱለታል። አንድ ቤተሰብ ለሴት ልጁ ባል መምረጥ ትክክል ነው አይደለም? ይሄን ብቻ ጥያቄ እስኪ ሁላችሁም አንድ ላይ እንድትመልሱልኝ ይፈልጋለሁ። እኔ ልንገርሽ ማሬ፣ አንድ መልስ ነው የምፈልገው። እኔ ትክክል አይደለም በሉ ሁላችሁ ትክክል አይደለም። እናንተ እዚህ ውስጥ ያላችሁ ቤተሰቦች ለልጃችሁ ለሴት ልጃችሁ ሴት ልጅ ያልወለዳችሁም ከሆነ ትወልዳላችሁ፣ ባል ትመርጡላታላችሁ? አንመርጥም። እኔ አልመርጥም። እኔ በጣም አወግዛለሁ ይሄንን ነገር። ይሄ በሰው ህይወት ይሄ ራስ ወዳድነት ነው። በሰው ህይወት በሰው መብት መግባት እኔ ሴት ልጄን አልፈጠርኳትም፣ ፈጣሪ ነው የፈጠራት። ፈጣሪ በፈጠራት ነፍስ እኔ ስለወለድኳት ብቻ በእኔ ማህፀን ፈጣሪ ስለላካት ብቻ ወደዚህ ምድር እኔ ስላበላኋት ብቻ ስላስተማርኳት ብቻ አብሮሽ የሚኖረውን ሰው አብሮሽ ገላሽን ሼር የሚያደርገውን ሰው እኔ ልምረጥልሽ? ገላዋን ሼር የሚያደርግ እንደ ወይቷን ሙሉ አብሯት የሚቆይ አብሯት የሚተኛ አቅፈው የምተኛው ምን ሰው እኔ ልምረጥልሽ? ለምን እኔ ነኝ ወደዚህ ምድር ያመጣሁሽ? እኔ ላንቺ ባሌ መምረጥ መብት አለኝ። ይሄ በጣም አምባገነንነት፣ በጣም ራስ ወዳድነት ነው። በጣም እጸየፏለሁ። እኔ መቼም ልጆቼ ላይ አላረገው።